ሰላም ውድ የቻናሌ ቤተሰቦች እንዴት ናችሁ? ዛሬ በአዲስ ነገር ወደ እናንተ መጥቻለሁ። እሱም ጌም በመጫወት ብቻ የሚከፍላችሁን አፕ አግኝቻለሁ። እሱንም እናያለን እና ለቻናሌ አዲስ ከሆናችሁ ቻናሌን ሰብስክራይብ ያደረጋችሁ እንዲሁም ላይክ ያደረጋችሁ እንደዚህ አይነት ቪዲዮዎች እለት እንዲደርሳችሁ የደውል ምልክቷን የተጫናችሁ ቤተሰቤ መሆን ትችላላችሁ። ቀጥታ ወደ አፑ እንሂድ። እሺ ፕሌይ ስቶር ውስጥ ገባላችሁ። ሰርች ባሩ ላይ እንደዚህ ብላችሁ ትጽፋላችሁ። እኔ እንደምጽፈው BRAINY ብሬኒ ትላላችሁ። ብሬኒ ብላችሁ ትጽፋላችሁ። ከሰርች ታደርጋላችሁ። ብሬኒ ብላችሁ ሰርች ስታደርጉ ልክ እንደዚህ ያመጣላችኋል። እናንተ ኢንስታይል በሉት። እኔ ኦልሬዲ ኢንስታይል ብየዋለሁ። እናንተ ኢንስታይል በሉት። ከዛም በኋላ ኢንስታይል ካላችሁ በኋላ ፕላይ እንበለው። ልክ ወደ አፑ ስገቡ ይሄን ይመስላል። ገና ስገቡ ሳይን አፕ ትላላችሁ። እናንተ ኮንቲኒው ዊዝ ጉግል ትላላችሁ። እሱን ትነካላችሁ። ስገቡ ኢሜል ያስመርጣችኋል። በኢሜላችሁ ነው የምገቡት። ኢሜላችሁን ትነካላችሁ። ከኔ አንዱን ኢሜል ልንካ። እንደምታዩት ከፍቶልኛል። እንደዚህ ከፍቶልኛል። እንደምታዩት ዋሌት ባላንስ እዚህ ጋር ምንም ገና አዲስ የከፈቱ ስለሆነ ምንም አልሰሩም። በሌላኛው ግን ያው አሪፍ ሄጃለሁ። በሌላኛው አካውንቴ ይሄ እናንተ እንዴት ክሬት እንደምታደርጉ ላሳያችሁ ነው ይሄን ቪዲዮ የሰራሁት። እንደምታዩት ይሄው ብዙ አይነት እንትኖች አሉ። ኮይን እንዴት እንደምትሰሩ ምናምን እዚህ ጋር ታስኮች ምናምን ብዙ እንትኖች አሉ። አሁን ጌም እንዴት አድርጌ ነው የተጫወክ ሳንቲም ሰበስበው የምትሉ ከሆነ እዚህ ጋር ይሄው ፕላይ ጌም የሚል አለ። ፕላይ ጌም የሚለውን ትነካላችሁ። እዚህ ጋር ሪቪል የሚለውን እሱን ትነካላችሁ። እዚህ ጋር ጥያቄ ሰጥቶኛል። አሁን እዚህ ጋር ስትሳሳቱ ልክ እንደዚህ ያስቆማችኋል። ካንሰል ትላላችሁ እንደገና። ኦኬ እንደዚህ ያደረጋችሁ ትሰራላችሁ። እዚህ ጋር እንደምታዩ ዋች አድ ክሊም ይላል። እሱን ትነካላችሁ። ትንሽ ማስታወቂያ ያሳያችኋል። ከዛም በኋላ ይሄው እዚህ ጋር እንደምታዩት እዚህ ጋር ሰጥቶኛል 6 ኮከብ ሰጥቶኛል። ልክ በቃ እንደዚህ ያደረጋችሁ ነው የምትሰሩት። ከኤግዚት ቢኤ አንዴ ላሳያችሁ። ይሄው እዚህ ጋር 7 እነዚህ ነው ወደ ብር ነው የሚቀይሩት። ደግሞ በቃ እዚህ ጋር የተለያዩ ጌሞች እንትኖች አሉ። እናንተ የገባችሁ አሁን እዚህ ጋር ስታርት ቢ አንዱን ላሳያችሁ። በጣም ብዙ እንትኖችን ያሉት ጌሞችን ኮይኖችን የምሰበሰቡበት ጌሞች አሉ። እዛ የገባችሁ የተጫወታችሁ ቀጥታ ብር መስራት ትችላላችሁ። እዚህ ጋር አይታችኋል ኮይኖች አሉ። እነዚህን ኮይኖችን ትሰራላችሁ ማለት ነው። ኮይኖችን የሰራችሁ ብር በቀላሉ ዶላር ማለት ትችላላችሁ። ያው ያለ ስራ የሚገኝ ብር የለም። ለዛ ነው እንደዚህ ያደረጋችሁ ትሰራላችሁ ማለት ነው። ከዛም በኋላ እንዴት ነው አሁን ብር ዊዝድሮ ማድረግ የሚችለው የምትሉ ከሆነ ይሄው እዚህ ጋር ዋሌት ያስመርጣችኋል። ዋሌት ውስጥ ፔፓል ፓይመንት እንትናችሁን ታስገባላችሁ። በፔፓል ቀጥታ ብራችሁ ይገባል ማለት ነው። ፔፓል ኢሜላችሁን ታስገባላችሁ። ኔማችሁን እዚህ ጋር ታስገባላችሁ። የፔፓል ኔማችሁን ካንሴቭ ዴታ ዲት ካላችሁ በኋላ ቀጥታ የምትወስዱትን ብር ሁሉንም ነገር ተከታለ ቀጥታ በስልካችሁ ብራችሁ ይገባል ማለት በፔፓላችሁ። ከፔፓል ደግሞ ወደ ባንካችሁ ማስተላለፍ ትችላላችሁ። እንደዚህ ያደረጋችሁ ብር ሜክ ማድረግ ትችላላችሁ። እንዲሁም ፔፓል የለኝ የምትሉ ከሆነ ከዚህ በፊት ቪዲዮ ሰርቼላችኋለሁ። ፔፓል በቀላሉ ከፍቱትን እንዴት እንደምትከፍቱ ሰርቻለሁ። ስለዚህ እየገባችሁ እዛ መክፈት ትችላላችሁ ፔፓል። እና ጋይስ ይሄ ቪዲዮ ከተመቻችሁ ላይክ እንዲሁም ሰብስክራይብ ያደረጋችሁ እኔን ሰፖርት ያደረጋችሁ እንዲሁም እናንተም የተጠቀማችሁ ቤተሰብ መሆን እንችላለን። በሌላ ቪዲዮ እስከምንገናኝ መልካም ቀን ጋይስ።